ጠቅላይ ሚኒስትር አብይ አህመድ በብሔራዊ ምክክሩ ላይ ሁሉም ዜጋ የድርሻውን እንዲወጣ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ በአገሪቱ እየተካሄደ ባለው ምክክር ላይ ሁሉም ዜጋ የበኩሉን አስተዋጽኦ ሊያበረክት እንደሚገባም ጥሪያቸውን አስተላልፈዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ብሔራዊ ምክክሩ በዋና ዋና ሀገራዊ ጉዳዮች ላይ የጋራ መግባባትን ለመፍጠርና ዘላቂ ሰላምን ለማምጣት ትልቅ ዕድል አለውም ብሏል። የሀገር ግንባታ የሁሉም ዜጋ እውቀትና አስተዋጽኦ የሚጠይቅ በመሆኑ እያንዳንዱ ኢትዮጵያዊ በሂደቱ ላይ በንቃት መሳተፍ አለበትም ብሏል። በተጨማሪም ያሉንን ልዩነቶች በጠረጴዛ ዙሪያ በውይይትና በሐሳብ የበላይነት መፍታት በቀጣዩ ትውልድ የምናስተላልፋትን ጠንካራ ሀገር ለመገንባት መሰረት የሚጥል ነው ሲሉም ተደምጧል። በመጨረሻም ይህ ብሔራዊ ምክክር በአገራችን ታሪክ ታይቶ የማይታወቅና ለዘመናት የቆዩ መሰረታዊ ልዩነቶችን በሰላም ለመፍታት የተገኘ ወሳኝ የታሪክ አጋጣሚ መሆኑን ጠቁመው ሁሉም ዜጋ ይህንን ዕድል በንቃት እንዲጠቀምበትም አሳስበዋል።